ዛሬ ደግሞ ባህላዊ ጠላ ያገኘሁባቸው ሁለት ምግብ ቤቶች ላሳያችሁ። የማሳያችሁ ቤቶች ጠላ ብቻ ሳይሆን አሪፍ ምግብን በማቅረብ ይታወቃሉ። መጀመሪያ ማሳያችሁ ቤት ስሙ ዘመራ ሲሆን ይሄኛው ከጎርጊስ ቤተክርስቲያን በስተጀርባ የሚገኘው ዘመራ ባራዳ ሲባል አምስተኛ ብራንቻቸው ነው። እኔ ከምግባቸው የሞከርኩት ስፔሻል ሽሮ፣ ስፔሻል ድንችና ድርቆሽ ፍርፍር ሲሆን ከመጠጣቸው ደግሞ ጠላና ጠጅ ሞክሬ ነበር። ስፔሻል ሽሮ ይሄንን ሲመስል በእንጀራ ተሸፋፍኖ ላይ ቃሪያና ቲማቲም በሚያምር መልኩ ተደርጎበት ነው የሚቀርብላችሁ። ውስጡም ምስር፣ ሽሮና ጎመን ያካትታል። ጣዕሙም አሪፍ ነበር። እዚህ ቤት ከሞከርኳቸው ሶስቱ ምግቦች ከሁሉም የበለጠ የተመቸኝ ይሄ ነበር። ስፔሻል ድንቻቸው ሲቀርብ ይሄንን ሲመስል እላዩ ላይ ቃሪያና ሽንኩርት ሲኖረው አዋዜና ተልባ ከጎኑ ስለሚቀርቡ በመትፈልጉት መጠን ማድረግ ትችላላችሁ። በዚህ ምክንያት ትንሽ ሊያቃጥላችሁ ይችላል። ጣዕሙ ግን ቆንጆ ነበር። ድርቆሽ ፍርፍራቸው ሲቀርብ ይሄንን ሲመስል እሱም በእንጀራ ተሸፋፍኖ ነው የሚቀርብላችሁ። ውስጡም ይሄንን ሲመስል ከእንጀራ ጋር አሪፍ ቴስት ነበረው። ከመጠጣቸው ደግሞ ጠላና ጠጅ የሞከርኩ ሲሆን ጠላቸው ጠንከር ያለና አሪፍ ሙድ ያለው ነበር። ጠጃቸውም ለስለስ ብሎ የሚገባ አይነት ነበር። ሁለተኛ ማሳያችሁ ቤት ሮዛ ገበታና ጠላ ሲባል አድራሻቸው አዲሱ ገበያ ኖክ ማደያ ጋር የሚገኘው ህንጻ አንደኛ ፎቅ ላይ ነው። እኛ ከጾም ምግባቸው የሞከርነው ሽሮ በድንችና ቃጠሎ ሲሆን ከፍስክ ደግሞ ጥብስና ቋንጣ ፍርፍር ነበር። ከመጠጥ ደግሞ የሚታወቁበትን ጠላቸው ሞክረን ነበር። ሽሮ በድንች ሲቀርብላችሁ በትልቅ ትሪ እንጀራ ተዘርግቶ ዳርዳሩ ላይ ተላጠ ድንች ተደርጎበት መሃሉ ላይ ትኩስ ሽሮ ስተነሸክላ ድስቱ ነው የሚቀርብላችሁ። ሽሮውንም ፊት ለፊታችሁ ነው የሚጨልፉላችሁ። ድንቹን ከፈለጋችሁ በሚጥሚጣ ወይም ደግሞ በሽሮ መብላት ትችላላችሁ። ቃጠሎ ይሄንን ሲመስል ድንች በሚጥሚጣ የተለወሰ ስለሆነ እንደሱም በጣም ሊያቃጥላችሁ ይችላል። ቃጠሎ የድንች ካልፈለጋችሁ የቲማቲም እንዲሁም ማዘዝ ትችላላችሁ። ጥብሳቸውና ቋንጣ ፍርፍራቸው ሜን ሲመስሉ ጥብሳቸው መረቅ በደንብ ያለበት ሲሆን ቋንጣ ፍርፍራቸው አሪፍ ቴስት ነበረው። እዚህ ቤት ሌላው እንጀራቸው እዛ ስለሆነ የሚሰራው ኳሊቲው በጣም አሪፍ ነበር። የሚታወቁበትን ጠላቸውን ስታዙ በውስኪ ጠርሙስ ሲሆን የሚቀርብላችሁ ጠንከር ያለ ሆኖ ቆንጆ ሙድ ነበረው። እንግዲህ ዛሬ ይዤላችሁ የቀረብኩት ይሄን ሲመስል በሌላ ጊዜ የተሻለ ነገር ይዤ እንድቀርብ አስተያየታችሁን ንገሩኝ።